እጆን ለአፍታ ይመልከቱ። የመዳፎ ስፋት የጆቲ አምጌን ቁመት ያህል ነው። በ1993 እንደ ኤሮፓውያን አቆጣጠር የተወለደችውና ቁመቷ 62.8 ሴንቲሜትር ወይም 24.7 ኢንች ብቻ የሆነችው ጆቲ በጊነስ ወርልድ ሪከርድ የዓለም አጭር ሴት ተብላ ትታወቃለች። ነገር ግን እሷን በዚህ አሃዝ ብቻ መግለጽ ትክክለኛውን ማንነቷን መዘንጋት ነው። ይህ ታሪክ ስለ እጥረት ሳይሆን እጅግ በላቀ ሁኔታ ስለተመራ ህይወት የሚተርክ ነው። በህንድ የሚገኘው የጆቲ ዓለም ለእሷ በሚስማማ መልኩ ተገነባ ነው። የዩኒቨርሲቲ መጽሐፎቿ በትንሹ የታተሙ ናቸው። ልብሶቿም በእናቷ የሚሰፉ ናቸው። ሆኖም በዚህ ለየት ባለ እይታ ዓለም ብዙዎች ሊያልሙት የማይችሉትን ስኬት አይታለች። በታዋቂው የሆሊውድ ፊልም አሜሪካን ሆረር ስቶሪ ላይ በመወከል ዓለም አቀፍ ተዋናይ ሆናለች። በሙምባይ ፋሽን ትዕይንቶች ላይ በልበ ሙሉነት ትራመዳለች። ለጆቲ ቁመቷ እስር ቤት ሳይሆን ዓለምን የምታይበትና የምታሸንፍበት መድረክ ነው። ትንሽነት አይሰማኝም፣ እንደ ኮከብ ያክል ነው የሚሰማኝ ትላለች። የእሷ ታሪክ የህይወት መለኪያ በኢንች ሳይሆን በሰው ልጅ መንፈስ ጥንካሬ መሆኑን የሚያስተምር ትልቅ ትምህርት ነው። የጆቲ ታሪክ በዝነኝነትና በብርሃን የተሞላ ከሆነ ከእሷ በፊት ክብረ ወሰኑን የያዘው ሰው ታሪክ ደግሞ በዝምታና በድንገተኛ ግኝት የተሞላ ነው። ቻንድራ ባህዱርን እንተዋወቀው። ይህ የዋህ ሰው አብዛኛውን የህይወት ዘመኑን በኔፓል ገጠራማ መንደር ውስጥ በሰው ሳይታወቅ ኖሯል። ከቤተሰቦቹ ጋር ባህላዊ ቅርጫቶችን እየሸመነ ይኖር ነበር። እንደ ኤሮፓውያን አቆጣጠር በ2012 የዛፎችን ርዝመት የሚለካ ኮንትራክተር ድንገት እስኪያገኘው ድረስ ዓለም ስለሱ አያውቅም ነበር። ሲለኩት ውጤቱ አስገራሚ ነበር። 54.6 ሴንቲሜትር ወይም 21.5 ኢንች። በ72 ዓመቱ ቻንድራ በታሪክ የታየ አጭር ሰው ተብሎ ተመዘገበ። ለ7 አስርት ዓመታት ይህ አስገራሚ እውነታው ለሱ ተራ ህይወት ነበር። ከዚያም በእድሜው መገባደጃ ላይ ዓለም በሩን አንኳኳ። ሰምቷቸው ወደማያውቃቸው ዋና ከተሞች ተጓዘ። ታላላቅ ሰዎችንም አገኘ። ውቅያኖሶችን፣ ሰማይ ጠቀስ ህንጻዎችን አየ። ነገር ግን በምስሎች ላይ የምናየው መደነቅን ሳይሆን ረጋ ያለ ክብሩን ነው። ከዝነኝነቱ ያገኘውን ገንዘብ ምን ሊያደርግበት እንደሚፈልግ ሲጠየቅ ለቤተሰቦቹ ጥሩ ቤት ለመስራትና ለመንደሩ ልማት እንደሚውል ተናግሯል። ህልሙ ለራሱ ሳይሆን ለማህበረሰቡ ነበር። እነዚህ ሁለት ግለሰቦች ለየት ያሉ ናቸው። አንዷ ወጣትና ልዩ ማንነቷን ተጠቅማ በህዝብ ፊት የራሷን እጣ ፈንታ የምትቀርጽ፣ ሁለተኛው ደግሞ ዝምተኛ፣ ህይወቱ ባልፈለገው ዝና የተቋረጠበት አዛውንት። ጆቲ ዓለምን በእሷ መልክ ለመቅረጽ ትጥራለች። ቻንድራ ደግሞ ሞት እስኪያገኘው ድረስ በራሱ ዓለም ረክቶ ይኖር ነበር። ይሁን እንጂ ታሪካቸው በጥልቅ ይገናኛል። ሁለቱም ስለ ችሎታና ስለ መጠን ያለንን እይታ ይፈታተናሉ። ከመለኪያው በስተጀርባ ያለውን ሰው እንድንመለከት ያስገድዱናል። የአካል ቁመት ከህልም ታላቅነት ወይም ከሰው ልጅ ክብር ጋር ምንም ግንኙነት እንደሌለው ያስተምሩናል። ዓለም በትልቅና በረጅም በታወረችበት በዚህ ጊዜ የጆቲና የቻንድራ ህይወት ሰዎችን መመዘን ያለብን በቁመታቸው ሳይሆን በሰብአዊነታቸው ልክ መሆኑን የሚያስታውሱን ናቸው። የእነዚህ አስገራሚ ሰዎች ታሪክ ዛሬ የእርሶን እይታ ከቀየረው የላይክ ምልክቱን በመጫን እንዲሁም ሌሎች አስገራሚ ታሪኮችን ለማግኘት ሰብስክራይብ ማድረጎን አይርሱ።